የህይወት ትምህርት አያልቅም። አሁን የተማርኩት በየቀኑ እዚህ ስመጣ እዛ መልበሻ ክፍል ቁጭ ብለሽ ትንንሽ ትምህርቶች አሉ በየቀኑ ትማሪው። ራስን ባዶ ማድረግ የህይወት ትምህርት አያልቅም። አሁን የተማርኩት በየቀኑ እዚህ ስመጣ እዛ መልበሻ ክፍል ቁጭ ብለሽ ትንንሽ ትምህርቶች አሉ በየቀኑ ትማሪያለሽ። ግን በህይወት የተማርኩት ነገር ሁላችንም የራሳችን ሰልፍ ላይ ነን። ከጧት ከእንቅልፋችን ነቅተን ልብስ ለብሰን ስልካችንን ቦርሳሽን ይዘሽ ወጥተሽ ስራ ገበታሽ ላይ ተቀምጠሽ የሚጠብቁሽን ሰዎች አስተናግደሽ መዋል በራሱ የራሱ ሁሉ ሰልፍ አለ አብሮም ይመጣ። የተማርኩት ግን እኔ ምንድነው ሌሎችም እንዲኖሩ መተው፣ የራሴንም ማድረግ ሌሎችም እንዲሰሩ እንቅፋት አለመሆን፣ ምንም ቢሆን ስተትን አለመፍራት፣ በየትኛው መልኩ ዝቅ ማለትን አለመፍራት፣ መውደቅን አለመፍራትና ሰው መሆንን ሰው የተሰራው ከብዙ ስተቶች ተምሮ ራሱ እንዲገዛ ነው። በቃ ሰውነትን አክሴፕት ማድረግ ከስተቶች ነው የመጣ ነው። እሱን ተምሬያለሁ እና ሰዎች ራሳቸው እንዲሆኑ መተው፣ ከስሜታቸው እስኪወጡ ዝም ብለሽ መተው፣ እሱን የተማርኩ ይመስለኛል ከህይወት። እና ስለ ሂዩሚሊቲ እና ዲግኒቲ ያወራ ነበር የዛሬ 15 አንዱ በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራችሁ። ራስን ባዶ ማድረግ። ዛፍ ያለው ዛፍ ፍሬ በብዛት ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላሉ። እኔ ዝቅ የሚሉ ሰዎች ደስ ይለኛል፣ በጣም ወዳለሁ። እና የምታውቁ ከሆነ ብዙ ዕውቀት ካላችሁ ስትወጡ እኔ አላውቅም ብላችሁ ትወጣላችሁ፣ ባዶ ሆናችሁ። ከዛ አዲስ ዕውቀት አግኝታችሁ ትሄዳላችሁ። ሰው የሚያውቃችሁ ከሆነ ዝነኞች ከሆናችሁ እኔ ማንም አያውቀኝም ብላችሁ ትወጣላችሁ። መንገድ ላይ ወቅ ታደርጋላችሁ። ዝነኛ እኔ ማንም አያውቀኝ፣ ብዙ ታውቃለህ። እኔ አሁን ገና ማወቅ ነው የምፈልገው። እኔ ገና ማወቅ ነው የምፈልገው። ባዶ ኮንቲኒየስሊ የምታድጉት በዛ መንገድ ነው። ራስን ባዶ ማድረግ በመሞላት፣ ራስን ባዶ ማድረግ በመሞላት እያደግን እንሄዳለን። ከዛ ከአንዳንድ ነገርም ይጠብቃቸዋል። ለምሳሌ ሰው ቢተናኮላችሁ፣ ሰው ቢሰድባችሁ እኔ ደስ አትለኝ ቢል እኔ መች ደስ ላለሁ አልኩ። ቀድሞ ነገር አላልኩ። አንተ ምንም አታውቅም ቢላችሁ እኔ መች አውቃለሁ አልኩ። ለምን ባዶ አድርጌያለሁ ራሴ። በጣም ጥሩ ነገር ነው።